በጣም አድናቂ ነኝ ለሰነት በሙሉ ጤንነትህ ተመልሰህ ደግሞ ወደ ስራ እንደምትመለስ ተስፋ አለኝ ይሆናል ብዬ አስባለሁ። እና የመጀመሪያ ጥያቄ እኔ እንዴት ነው እኛ ወጣቶች ይሄኛውን መስመር ለመያዝ ወይ ለመግባት እዚህ ስራ ውስጥ ከየት ነው መጀመሪያ ያለብን? ምንድነው ማድረግ ያለብን? እና አንተ ካለፍክበትም እንትን ከምንል ወይስ የራሳችን አይከን መኖር አለበት? አንድ ሰው በሱ መስመር መከተል አለብን ወይስ በራሳችን ፓዝ ነው መሄድ ያለብን? የሆነ ግራም ያጋባ ነገር ስለሆነ ማለት ነው። እሱን መጠየቅ ፈልጌ ነው። በጣም አመሰግናለሁ። ይሄውኛው ጥያቄያችን ይሄን መስመር ለመያዝ ከየት እንጀምር አለ። እኔ ከወሬን ነው ያስኩት ከየሰፈሩ ነው እንጂ ጅምራችን ምን እንሰራለበት? ጅምሩ ምንድነው? የአንድ እንግዲህ አንድ ወደፊት ምን ይላል ሌኒን አንድ ሰካራ ማለት ወደ ቤቱ ሲሄድ ሁለት ወደ ኋላ አንድ ወደፊት ነው የሚሄደው አለ። እና ወደ ቤቱ ለመድረስ ምን ማድረግ አለበት አለ? ፊቱን ማዞር አለበት አለ። ሁለት ወደ ኋላ አንድ ወደፊት ነው መሄድ ያለበት ይላል። እና እኛም ወደ ምንፈልገው ቦታ ለመሄድ ሁለት ወደ ኋላ ወደ ታሪካችን ማለት ነው አንድ ወደፊት እንሄዳለን። ምክንያቱም እንደዛም ሆኖ ላይመጣጠን ይችላል። እኛ ያሉን መጽሐፎች የተወሰኑ ይጠቀስና ይቆማሉ። የሆነስ ጊዜ ይመጣና መጽሐፎች አንዴ ጎ ብሎ ይወጣሉ፣ ከዛ ይጠፋሉ። በአመት ሁለቴ መጽሐፍ የሚያሳትም አለ። ያ ሁለት መጽሐፍ ምን ጥቅም አመጣ ምን አመደረሰ ምናምን የሚባል ነገር የለውም። እንደዛ አይነት ነገር አለው። ስለዚህ በደንብ ወደ ኋላ ስንሄድ ወደ ኋላ ሲባል በእኛ ሀገር ብቻ ሳይሆን የ93 አሁን 93 ከ2000 ዓመተ ምህረት በሆሊውድ ውስጥ የተሰሩ ፊልሞች ወይም በህንድ ውስጥ የተሰሩ ፊልሞች ወይም በአውሮፓ ውስጥ የተሰሩ ፊልሞች እና አሁን የሚሰሩ ፊልሞች ስናይ አይምሮአችን ላይ ጥሩ ነገር የሚፈጥረው የዛኛው ዘመን ነው። አሁን የሆነ ፊልም ስናይ ወንዶቹ ረጅም ካወሩ ሊሳሳሙ ባልሆነ እንትላል አይ ከዛ በኋላ ማየት ያስጠላል። ያ ብዙ የተበላሹ ነገሮችን እናያለን ማለት ነው። እና ደና የምንማርበት የነበረው ፊልም የነበረው ከዚህኛው ስለሆነ እሱንም ያሳጡናል። ስለዚህ እኛ ወደ ራሳችን መለስ ማለት አለብን። ከዛ በኋላ ከዚህ ደግሞ ቴክኒኩን አካሄዱን እንማራለን ማለት ነው። በጣም ጥሩ